ኢራን ወሳኝ የሚባሉ ታርጌቶችን እየመታች ነው። ከትናንትና ማለትም ከማርች 13 አንስቶ እስከ ዛሬ እስከ ማርች 14 ድረስ ያሉትን ወሳኝ መረጃዎችን አቀርብላችኋለሁ። ላይክ፣ ኮፒ ሊንክ፣ ሼር፣ ፖስት አድርጉ። እንዲሁም ደግሞ ቬሪፋይ ለሆነ ኢንፎርሜሽን የፕላስ ምልክቷን ተጫኑ። ከሰዓታት በፊት ኢራን በሳውዲ የሚገኘው የአሜሪካ ኤርቤዝ ዜሮ ማለትም ፕሪንስ ሱልጣን ኤርቤዝ ላይ ጥቃት ፈጽማ በሰዓቱ በዛ ስፍራ ፓርክ አድርገው የነበሩ 5 ኬሲ 135 ኤሪያል ሪፊሊንግ ታንከሮች ላይ ጉዳት ማድረሷ ተነግሯል። ትናንትና አንድ ኬሲ 135 በምዕራባዊ ኢራቅ ተመቶ መውደቁ ይታወቃል። እነዚህ ደግሞ በኤርቤዝ ውስጥ ፓርክ ባደረጉበት እንግዲህ ጉዳት ደርሶባቸው በአሁኑ ሰዓት ሪፔር እየተደረጉ እንደሆነ ሴንቲኮም አስታውቋል። በነገራችን ላይ ወደ 22 የሚደርሱ ኬሲ 135 ሪፊለሮች እዚህ ቤዝ ውስጥ የሚገኙ ሲሆን ዋና ታስካቸውም ደግሞ ኤፍ35 እና እንዲሁም ደግሞ ለቢቱ ስፒሪት ቦምበር እነዚህ ነበሩ የነዳጅ አቅርቦት ሲያደርጉ የነበሩት። ሌላው በትናንትናው ዕለት ፔንታጎን እንዳሳወቀው ከሆነ ለመጀመሪያ ጊዜ የማሪን ፎርስ ወደዚህ ጦርነት ዲፕሎይ እንዲያደርግ ትዕዛዝ እንደተሰጠው ተነግሯል። እነዚህ ደግሞ በማሪን ክፍል ውስጥ ሆነው 31ኛ ማሪን ኤክስፔዲሽነሪ ዩኒት የሚባሉ ወይም ደግሞ ባጭሩ 31 ኤምኢዩ የሚባሉ ሲሆኑ እንግዲህ እነዚህ በውስጣቸው ከ2200 እስከ 2500 የሚደርሱ ሰዎችን የሚይዙ ሲሆኑ የመጀመሪያዎቹ ሴይለሮች ናቸው። ሁለተኛዎቹ ደግሞ አብዛኞቹ ከነዚህ ውስጥ ደግሞ እዚህ ከጀርባ የምታዩቸው አይነት የመሪን ፎርሶች ናቸው። እነዚህ የመሪን ፎርሶች ወደዛ ስፍራ የሚሄዱበት ብቸኛ ምክንያት የሆርሙዝ ሰርጥን ለማስከፈትና በዛም ያልፉ የተለያዩ መርከቦችን እስኮርት ለማድረግ እንዲያስችል ታስቦ ነው። እንግዲህ የተለያዩ ጦር መሳሪያዎችን ይዘው ይሄዳሉ። በነገራችን ላይ መሪን ፎርስ እና ኔቪ በጣም የተለያዩ ናቸው። በተልኮም እንደገና ባላቸው የመሳሪያ አቅምም የተለያዩ ናቸው። ለምሳሌ አሜሪካ በብዛት 11 ኤርክራፍት ካሪየር መርከብ እንዳላት ነው የሚነገረው። ነገር ግን 20 የሚደርስ ነው ያላት። 11ዱ ሙሉ ለሙሉ ኔቪ ውስጥ የሚያገለግሉ እነዛ ላርጅ የሚባሉት በጣም ብዙ ኤርክራፍት የሚይዙት ናቸው። በመሪን ስር ደግሞ ማለት በኔቪ ስር ሆነው መሪን የሚጠቀማቸው ኤርክራፍት ካሪየሮች ደግሞ አሉ። አምፊቢየስ የሚባሉና የመጫን አቅማቸው ደግሞ ከ25 እስከ 30 አካባቢ ኤርክራፍቶችን መሸከም የሚችሉ ናቸው። ቨርቲካል ቴክኦፍ እና ላንዲንግ ማድረግ የሚችሉ ኤርክራፍቶች ብቻ ናቸው እነዚህ መርከቦች ላይ የሚያርፉት። በሌላ ቪዲዮ እዚህ ዩኒት ላይ ምን አይነት የጦር መሳሪያዎች አሉ፣ ምን አይነት ሺፖችን ይጠቀማሉ የሚለውን ታስካቸው እንዴት ነው የሚወጡት የሚለውን ነገር በሌላ ቪዲዮ እመጣበታለሁ። ብቻ ግን በአሁኑ ሰዓት እየተንቀሳቀሱ ነው። ከ1 እስከ 2 ሳምንት እንደሚፈጅባቸው ይነገራል። ሌላው አሜሪካ ሌሊቱን እዚህ ጋር ከጀርባ የምታዩትን ካርግ የምትባለውን የኢራን ደሴት ስትደበድብ ማደሯን እንግዲህ ዶናልድ ትራምፕ አስታውቀዋል። እዚህ ቦታ የተፈጸመው ጥቃት ዶናልድ ትራምፕ እንዳሉት ከሆነ እስካሁን ድረስ አሜሪካ ሚድል ኢስት ውስጥ ካደረገቻቸው የቦምብ ጥቃቶች ሁሉ ዋናውና በጣም ከባዱ እንደሆነ ተናግረዋል። እዚህ ጋር ጥቃት የተፈጸመበት ምክንያት ደግሞ ያው እቺ ደሴት ለኢራን የጀርባ አጥንት ነች። ነዳጅ እዚህ ጋር ነው የሚጣራው። ትልቁ የነዳጅ ሀብ ሴንተር ነች እና ለዛ ነው ድብደባ የተፈጸመባት። እንደ ዶናልድ ትራምፕ አነጋገር ከሆነ ደግሞ የኦይል ማከማቻዎቹን አልመታናቸውም፣ ሌሎችን ፋሲሊቲዎች ሙሉን ያወደም ነው ብለዋል። ነገር ግን የኢራን መንግስት በዚህ የሚቀጥል ከሆነ የኦይል ማከማቻዎቹንም እንመታቸዋለን ሲሉ ዝተዋል። ሌላው በኢራቅ ባግዳድ ውስጥ የሚገኘው የአሜሪካ ኤምባሲ ላይ ኢራን ጥቃት ፈጽማለች። እዚጋ እንደምታዩት እዚጋ ከባድ የሆነ ጥቁር የሆነ ጭስ ሲጨስ ይታያልና እዚህ ኤምባሲ ላይ ጉዳት ማድረሷ በሰፊው እየተዘገበ ነው።